እሺ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ያው የተለመደውን ገንፎ ይዤ መጥቻለሁ። መሲ ይሄ ገንፎ ለምንድን ነው? እሱን ሁሉ ምን ልታረጊው ነው እንዳይሉሽ እህታችን ንገሪያቸው። ሙት ጎረቤታችን የመውለጃ ገንፎ አገንፎ ብለን ይሄው እያገነፋን ነው። ይታያቸዋል። ያው እንግዲህ የመውለጃ እኮ አይደለም ቅመሱ ነው። ቅመሱ እኮ ቅመሱ ሲፈጭ የገንፎ ሲፈጭ አዩ ቅመሱ ነው ይባላል። የገንፎ ዱቄቱ ተፈጭቶ መጥቶ ቅመሱ ብላን ነው ጎረቤታችን። ይሄው እንግዲህ ልንበላ እየተዘጋጀ ነው። ሆዳችን እየጮኸ ነው ማለት ነው። እና ያው እንግዲህ እስከ መጨረሻው ድረስ ተከታተሉ። ዱቄቱን ስናረግ ሳናሳያቸው አይ ደግሞ ዳቦሽ በጣም ይጣፍጣል እያሉሽ ነው። እሺ የጎረቤትሽ ዳቦ በጣም ይጣፍጣል እያሉ ነበር እና ቪዲዮውን አይተዋል። በጣም አመስግነውሻል። ያው ገንፎዋም እንደዛው ነው የሚጣፍጠው። ይኸውላችሁ የተወለደለትም እንደዛው ገንፍተን እንጋብዛቸዋለን። አዎ ልክ አሁን ባለ ገንፎዋ ስትወልድ ደግሞ እናሳያቸዋለን። እመቤቴ በሰላም እንድቀናት ጸሎት አድርጉ። አዎ ጸሎት አድርጉላት። እመቤቴ ማርያም የፊቷን ወደ ኋላ እንድታዞርላት ሁላችሁም በያላችሁበት በዱዓችሁና በጸሎታችሁ አስቡን። በቶሎ ቶሎ ላጊያው ይሄው አሩን ይሄው ዋው እንዴ ነው ያምር። በጣም ነው የሚያምሩ። አያችሁት እንዴት እንደሚያምር ይምር። እስኪ ቆይ እኔ ደግሞ ላላ አሁን ከደን አድርጊ። ውሃ ተደርጎ ከደን ይደረጋል። ይሄ የገብስ ነው አይደል? የምን ነው? የገብስ የገብስ የምን ነው ንገሪያቸው። የገብስ የነጭ ስንዴ የበቆሎ ሩዝ የገብስ የነጭ ስንዴ ሩዝ በቆሎ ስንት አይነት? አራት አይነት። የአራት አይነት ነው። እሺ በስማም ሲያምር ዋው ማለት እንዴት እንደሚያምር በደንብ ለኪ አንድ ጓጓላ እንዳትገኝ። አብሽር ይሄን እኮ አንቺ በደንብ ብልገሽ የለ እንዴ? እዩ ቤተሰቦቼ ማለት ነው። መሲ ቃል አለብኝ ስትበይም ስትጠጭም ስትኬጅም ቪዲዮ ቀረጭ ብሎኛል። ስለዚህ ምንም አይቀርም። አዎ ምቀርጽ ግን አንድ ነገር እንዳቀርጽ አይደረሽ ና በለው። እንዴት ነኝ? በጣም አሪፍ ነው። አረረረረ ማሻአላ። አሁን የምታዩት ገንፎ ስንት ቤተሰብ ያስተናግዳል? ችርቻሮ ልታስገቢያቸው ነው። ስንት ቤተሰብ ያስተናግዳል? እጂን ደከመኝ። ይሄን ይመስላል ያልሚ ቤተሰቦች። አስገባሽ እንዳታስገቢኝ። እንግዲህ አንቺ ችግር ነው። መሲ ምን እያደረግሽ ነው እንዴ? ትናንትማ ለመብለያ ማረጊያ ነው። አሁን በምንድን ነው የምንበላው? ጾም ስለሆነ አዝናለሁ። በተልባ ነው። በተልባ ነው። አዎ ጾም ስለሆነ ነው። ይኖር የአትክልት ቅቤ ይደረግበት ነበር ቢኖር የለንም። የአትክልት ቅቤ ሸኖ ለጋ የለንም። ሸኖ ለጋ የለንም። ስለዚህ አሁን ተልባ ነው። አዎ ማባያችን ተልባ ነው። ማባያችን እስከዲ ማንካችንን አምጪ። ይሄው ተልባ እያችሁት ዋው አያምርም? እስከዳ ይሄ መብሊያ ማንካችን አናት ይላሽኩኝ በእናታችሁ ስለሴት እናርገው። እስከዲ አይደለም እንዴ ወልጄ እኔ ገንፎ ስትሰሩ ነው ማነሽ ባለ ሳምንት ተብሎ ይደረጋል። ባለ ሳምንት አለች ጎሽ ይደረጋል እንዴ? ሲገነፋ ማነሽ ባለ ሳምንት ተብሎ ማሻአላ ተባረካላ በሉ። እሺ ብሉ ማሻአላ ብሉልኝ። ይሄን ገንፎ ብሉ እያለች ነው ባለቤቴ መሲ ትባላች። ባለ ዳቦዬን መርቃቸዋል። ገንፎዬንም ደግሞ እስኪ መርቁ። እዚህ ጋር ደግሞ እንግዲህ አንቺ ችግር ነው። መሲ ምን እያደረግሽ ነው እንዴ? ትናንትማ ለመብለያ ማረጊያ ነው።
አሁን በምንድን ነው የምንበላው? ጾም ስለሆነ አዝናለሁ። በተልባ ነው የምንበላው። ጾም ስለሆነ ነው። ቢኖር የአትክልት ቅቤ ይደረግበት ነበር። ቢኖር የለንም። የአትክልት ቅቤ ሸኖ ለጋ የለንም። ሸኖ ለጋ የለንም። ስለዚህ አሁን ተልባ ነው። ማባያችን ተልባ ነው። ማባያችን እስከ ዲማንካችንን አምጪ። ይሄው ተልባ እያችሁት። ዋው አያምርም? እስከ ዳር ይሄ መብሊያ ማንካችን አናቴ ላይ አሸክሙኝ በእናታችሁ። ስለዚህ እናድርገው። እስከዲ አይደለም እንዴ ወልጄ እኔ ገንፎ ስትሰሩ ነው ማነሽ ባለ ሳምንት ተብሎ ይደረጋል። ባለ ሳምንት አለች ጎሽ ይደረጋል እንዴ ሲገነፋ ማነሽ ባለ ሳምንት ተብሎ ማሻአላህ ተባረካላህ በሉ። እሺ ብሉ። ማሻአላህ ብሉልኝ። ይሄን ገንፎ ብሉ እያለች ነው ባለቤቴ። መሲ ትባላች። ባለ ዳቦዬን መርቃቸዋል። ዳቦዬን መርቃቸዋል። ገንፎዬንም ደግሞ እስኪ መርቁ። እዚህ ጋር ደግሞ አሁንማ ደስታን መሲ ሁለት ሆነና አሁንማ በስተን ደግሞ በልመርቃ ዘበነ መርቅ ኬሪውን ኬሪውን